ሰላም ውድ የማይንድ ፕላስ ኢቲ ዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሰናል። በዛሬው ቪዲዮ ፍሬሽማን ላይ ሄልዝ ዲፓርትመንት ጆይን ለማድረግ ለሲኦሲ የምትዘጋጁትን ጀስት የግሬድ 11 ባዮሎጂ ቶፒኮችን አብረን እናያለን ማለት ነው። ቪዲዮአችንን ከመጀመራችን በፊት ለዚህ ቻናል አዲስ ሆናችሁ በትህትና ሰብስክራይብ እንድታደርጉ ጠይቃችኋለሁ። ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። በተጨማሪ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ኦኬ አሁን ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ግሬድ 11 ላይ በዋናነት ሊወጡ የሚችሉት የሲኦሲ ኤግዛም ጥያቄዎች አራት ናቸው ሜይንሊ ማለት ነው። ባዮኬሚካል ሞሌኩልስ፣ ኢንዛይምስ፣ ሴል ባዮሎጂ ኤንድ ሴሉላር ሪስፓይሬሽን። ስለነዚህ አጠር ባለ መልኩ ለማየት እንሞክራለን ማለት ነው። የመጀመሪያው ባዮኬሚካል ሞሌኩልስ ነው። ባዮኬሚካል ሞሌኩልስ are essential compounds found in living organisms. They play a crucial role in structure, function and metabolism. እኚህ ባዮኬሚካል ሞሌኩል የሚባሉት በአንድ ህይወት ባለው ኦርጋኒዝም ውስጥ የሚገኙ ሲሆኑ ለስትራክቸር ሊሆኑ ይችላሉ፣ ለፋንክሽን ሊሆኑ ይችላሉ or as energy source ሊያገለግሉ ይችላሉ ማለት ነው። እነሱ ምን እንላለን? ባዮኬሚካል ሞሌኩልስ እንላቸዋለን ማለት ነው። ባዮኬሚካል ሞሌኩልስ በሁለት ነው የሚካፈሉት፣ ኦርጋኒክ ኤንድ ኢንኦርጋኒክ ቤዝድ ኦን ዜር አተም ኮንቴንት ማለት ነው። አሁን ኦርጋኒክ የሚባሉት ካርበን እና ሃይድሮጂን ያላቸው ናቸው። ኢንኦርጋኒክ የሚባሉት ደግሞ ወይ አንድ ካርበን ወይ ኦክሲጅን ነው ያለ፣ ወይ አንድ ካርበን ወይ አንድ ሃይድሮጂን ወይ ኦክሲጅን አላቸው። ሁሉንም ቦዝ የላቸውም ማለት ነው ኢንኦርጋኒክ ሞሌኩል የሚባሉት። ኦርጋኒክ ሞሌኩል የሚባሉት ካርቦሃይድሬት፣ ፕሮቲን፣ ሊፒድስ ኤንድ ኒውክሊክ አሲድ ናቸው። ኢንኦርጋኒክ ሞሌኩል የሚባሉት ደግሞ ወተር፣ ሚነራልስ፣ ጋዝስ የመሳሰሉት ኢንኦርጋኒክ ሞሌኩል ናቸው። ሚነራል ሲባል ጀስት ካልሲየም፣ ሶዲየም፣ አይረን የመሳሰሉ፣ ጋዝ ደግሞ ኦክሲጅን፣ ካርቦን ዳይኦክሳይድ፣ ናይትረስ ኦክሳይድ የመሳሰሉት ማለት ነው። ኦኬ አሁን ኦርጋኒክ ሞሌኩል ላይ ነው ዲፔንድ የምናደርገው። ኢንኦርጋኒኩ ብዙ ጊዜ አይወጣም። ኦርጋኒክ ሞሌኩልስ ላይ ያሉትን እናያቸዋለን። የመጀመሪያው ካርቦሃይድሬት ነው። ካርቦሃይድሬት ጀስት ከድሮም እንደምናውቀው አስ ኢነርጂ ሶርስ ነው የምንጠቀመው። ካርቦሃይድሬት ፕሮቫይድ ኢነርጂ። አሁን ግሉኮስ አለ፣ ስታርች አለ። አሁን እዚህ ጋር ምሳሌ ብሰጣችሁ ማለት ነው። ሌሎችም አሉ እነ ሴሉሎስ፣ እነ ጋላክቶስ፣ ፍሩክቶስ፣ ሱክሮስ የሚባሉ ብዙ ናቸው። ሜይንሊ በሶስት ነው የሚከፈሉት፣ ሞኖሳካራይድ፣ ዳያሳካራይድ እና ትራይሳካራይድ ማለት ነው። ኦር ፖሊሳካራይድ ማለት ነው። ኦኬ ሁለተኛው ደግሞ ፕሮቲን ነው። ፕሮቲን አሚኖ አሲዶች ናቸው ፕሮቲን የሚሰሩት። it is made up of amino acids. ለምሳሌ አሁን ኢንዛይሞችን ብናይ ፕሮቲን ናቸው። ስትራክቸራል ሳፖርት አሁን እነ ኮላገን፣ ሄሞግሎቢን የመሳሰሉ ፕሮቲኖች ናቸው። አሁን ፈተና ላይ ብዙ ጊዜ የሚወጡት ኢንዛይም፣ ስለ ኢንዛይም በጣም ይወጣል። ኢንዛይም ስትራክቸሩ፣ ፋንክሽኑ፣ ሞዴሎቹ አሉ አይደል? የተለያዩ ነገሮች ግሬድ ሌቭል ላይ የምታስታውሱት ስለነሱ ሊወጡ ይችላሉ ሲኦሲ ኤግዛም ላይ ማለት ነው። ሌላኛው ሊፒድስ ነው። ሊፒድ ኢነርጂ ስቶሬጅ፣ ሴል ሜምብሬን ምናምን ለመስራት ይጠቅማል። ሊፒድስ ያው ከፋቲ አሲድ እና ከግላይሰሮል ናቸው የሚሰሩት አይደል? ፋት ወይ ፎስፎሊፒድ ሊሆን ይችላል፣ ሊፒድ እንላቸዋለን። ሌሎቹ ደግሞ ኒውክሊክ አሲድ ናቸው። አሁን ኒውክሊክ አሲድ ጄኔቲክ ኮድ የሚሰራበት ማለት ነው። እነ ዲኤንኤ ኦር አርኤንኤ የመሳሰሉት ማለት ነው። አሁን ዲኤንኤ ፎር ጄኔቲክ ኢንፎርሜሽን ነው። አርኤንኤ ደግሞ ፕሮቲን ሲንተሲስ ነው። አርኤንኤ ፕሮቲን ሲንተሲስ ለመስራት ይጠቅማል። እዚህ ጋር ኦርጋኒክ ሞሌኩሎች እዚህ ጋር ያሉት አራት ናቸው ማለት ነው። ከዛ ኢንኦርጋኒክ ሞሌኩልስ የምንላቸው ቅድም እንዳልኩት ነው። ወተር አሁን ወተር ሶልቨንት፣ ቴምፕሬቸር ሬጉሌሽን እንደ ለማሟሟት ይጠቅማል። ቴምፕሬቸር ሬጉሌሽን፣ ሚነራሎች አሁን ቦን ስትሬንግዝ ለአጥንት ጥንካሬ እና ካልሲየም የመሳሰሉ፣ ኢንዛይም ፋንክሽን የሚጠቅሙ አሉ። አሁን ካልሲየም፣ አይረን የመሳሰሉ፣ ጋዝ ኦክሲጅን ፎር ሪስፓይሬሽን፣ ካርቦን ዳይኦክሳይድ ፎር ፎቶሲንተሲስ። እዚህ ጋር ኢንኦርጋኒክ ሞሌኩሎች ይሄን ይመስላሉ። እዚህ ላይ ብዙም ላይወጣ ይችላል። ሞር ኦርጋኒክ ሞሌኩሎች ላይ ነው በብዛት ሊወጣ የሚችለው ማለት ነው። አሁን እዚህ ጋር የዋቸሞ ዩኒቨርሲቲ ጥያቄ ነው ይሄ። እዚህ ጋር ፕራይመሪ ስቶሬጅ ኦፍ ፉድ ኢን አኒማል ኢዝ ስሩ ዳሽ ይላል። ፕራይመሪ ስቶሬጅ ኦፍ ፉድ ኢን አኒማል ኢዝ ዳሽ። አኒማል ላይ
ፉድ ስቶር የሚሆነው በግላይኮጅን ነው አይደል? ፕላንት ላይ ሲሆን ደግሞ ምንድነው የሚሆነው? ስታርች ይሆናል ማለት ነው። ስለዚህ ይሄን ይመስላል። ሌላኛው ጥያቄ አሚኖ አሲድስ አር ጆይንድ ባይ ዳሽ ቱ ፎርም ፖሊፔፕታይድስ። አሁን አሚኖ አሲዶች ፕሮቲን ይሰራሉ አይደል? ሶ እያንዳንዱ አሚኖ አሲድ እርስ በርስ የሚገናኙበት ቦንድ አለ። ያ ቦንድ ምን ይባላል? ፔፕታይድ ቦንድ ይባላል። ግላይኮሳይዲክ ሊንኬጅ ደግሞ ግሉኮስ እና ግሉኮስ ቦንድ ለመስራት ቢፈልጉ በግላይኮሳይዲክ ሊንኬጅ ፎርም ያደርጋሉ ማለት ነው። ሌላኛው ደግሞ ፎስፎዳይስተር ሊንኬጅ። አሁን ፎስፎዳይስተር ሊንኬጅ ፋት ለመስራት ኦር ሊፒድ ለመስራት ማለት ነው። ፋቲ አሲድ እና ግላይሴሮል አንድ ላይ ቦንድ እንዲሰሩ ፎስፎሊፒድ ለመስራት ፎስፎዳይስተር ሊንኬጅ ያስፈልጋል። ሃይድሮጂን ቦንዶች አሉ። አሁን ውሃን ለመስራት ኤች እና ሃይድሮጂን እና ኦክሲጅን ቦንድ ፎርም የሚያደርጉት ሃይድሮጂን ቦንድ ነው። ይሄንንም ግን አሚኖ አሲዶች በፔፕታይድ ቦንድ ነው የሚሆኑት ማለት ነው። ኦኬ ያን ካየን ስለ ባዮኬሚካል ሞለኪውል ካየን በኋላ ሌላኛው ፎከስ ማድረግ ያለብን ቦታ ስለ ኢንዛይም ነው። ኢንዛይምስ አር ባዮሎጂካል ካታሊስትስ ዛት ስፒድ አፕ ኬሚካል ሪአክሽንስ ዊዛውት ቢንግ ኮንሱምድ። ሶ ኢንዛይም የምንላቸው ፕሮቲኖች ናቸው እና ደግሞ አስ ካታሊስት ነው የሚጠቀሙት ሪአክሽንን ስፒድ አፕ ለማድረግ ማለት ነው። ግን በዛ ሪአክሽን ውስጥ እንትን አያደርጉም ማለትም እንዴት ላስረዳችሁ? አሁን ካርበን እና ኦክሲጅን ሪአክሽን ቢፈጥሩ ካርበን ዳይኦክሳይድ ነው የሚሰሩት። ሶ ካርበንም ኦክሲጅንም አንድ ላይ ተዋሃዱ። ኢንዛይም ብንጠቀም ኢንዛይሙ ከካርበን እና ከኦክሲጅኑ ጋር ውህደት አይፈጥርም። ኢንስቲድ ኦፍ ዛት ካርበን እና ኦክሲጅኑ ሪአክት እንዲያደርጉ ያግዛል። ስለዚህ መልሰን መጠቀም እንችላለን ማለት ነው። ግን አንድ ጊዜ ካርበኑ እና ኦክሲጅኑ ሪአክሽን ከሰሩ በኋላ ካርበን ዳይኦክሳይድ ነው የሚሰሩት ማለት ነው። በዛ ሰዓት ድጋሚ ካርበኑን መጠቀም አንችልም፣ ምክንያቱም አንዴ ፎርም ሆኗል ማለት ነው ካርበን ዳይኦክሳይድ። ግን ኢንዛይሞችን ምን እናደርጋለን? መልሰን መጠቀም እንችላለን ማለት ነው። ሶ ኢንዛይምን በዚህ መልኩ ትይዛላችሁ ማለት ነው። ሌላው ማየት ያለባችሁ ስትራክቸር ኤንድ ፋንክሽን ኦፍ ኢንዛይም ነው። ኢንዛይምስ አር ፕሮቲንስ ዊዝ አን አክቲቭ ሳይት ዛት ባይንድስ ቱ ኤ ሰብስትሬት ማለት ነው። ኢንዛይሞች ፕሮቲን ናቸው፣ የራሳቸውን አክቲቭ ሳይት አላቸው። አክቲቭ ሳይት ማለት የሆነ ሰብስትሬት መጥቶ ባይንድ የሚያደርግበት ማለት ነው። አሁን ለምሳሌ ሊፔስ የሚባል ኢንዛይም ቢኖር ኦር ሊፒድ ሃይድሮሊዝ የሚያደርግ ኢንዛይም ቢኖር ሰብስትሬቱ ማነው? ሊፒድ ነው ማለት ነው። ሊፒድ መጥቶ ባይንድ ሲያደርግ ሊፒዱን ብሬክ ዳውን ያደርጋል። ይሄ ሊፔስ የሚባለው አክቲቭ ሳይቱ ላይ ነው መጥቶ ሊፒዱ ባይንድ የሚያደርገው ማለት ነው። ሌላኛው ኮኤንዛይም ነው። ኮኤንዛይም ከቫይታሚን ነው የሚሰራው። ሌላኛው ኮፋክተር ነው። ሜታል አየን የመሳሰሉ እና ኮፐር የመሳሰሉ ማለት ነው፣ እና ዚንክ የመሳሰሉ ሄልፕ ኢንዛይም አክቲቪቲን የሚረዱ ናቸው ማለት ነው። ሶ ኢንዛይም ደግሞ ፋንክሽኑ ምንድነው? ኢንዛይምስ ሜን ፋንክሽን ኢዝ ካታላይዚንግ ሪአክሽን። ሪአክሽኖችን ስፒድ አፕ ያደርጋል፣ ያፈጥናል። ባይ ዋት? ሎወሪንግ አክቲቬሽን ኤነርጂ። አክቲቬሽን ኤነርጂውን ያን ሪአክሽን ስታርት አፕ ለማድረግ የሚያስፈልገውን ኢነርጂ ሚኒማይዝ በማድረግ ሪአክሽኑን ካታላይዝ ያደርጋል ማለት ነው። ሞዴልስ ኦፍ ኢንዛይም አክቲቪቲ፣ ሞዴልስ ኦፍ ኢንዛይም አክሽን ኤንድ ፋክተርስ አፌክቲንግ አክቲቪቲ። ሶ እዚህ ጋር የኢንዛይም አክሽኖች አሉ፣ ሞዴሎች አሉ ኢንዛይም አክሽንን የሚገልጹ ማለት ነው። ሌላ ደግሞ ፋክተሮች አሉ ኢንዛይምን አክቲቪቲ ኢንፍሉዌንስ የሚያደርጉ ማለት ነው። አሁን እዚህ ጋር ከሞዴሎች ብናይ ሎክ ኤንድ ኪ ሞዴል አለ። ሎክ ኤንድ ኪ ሞዴል ማለት ጀስት ቁልፍና ጋኑ ማለት ነው። ስክት ነው አይደል የሚለው ላይክ እዚህ ጋር በፒክቸሩ እንደምታዩት እንቁላሉ ሲኒ ውስጥ እንደተቀመጠው ማለት ነው። አንድ ላይ ፊት ያደርጋል። በቃ ያን ሞዴል ምን እንለዋለን? ሎክ ኤንድ ኪ ሞዴል እንለዋለን። አሁን ኢንዛይሙ አክቲቭ ሳይት አለው። ያ አክቲቭ ሳይት ከሳብስትሬቱ ሼፕ ጋር ኮምፕሊመንተሪ ነው። በቃ ሳብስትሬቱ መጥቶ የአክቲቭ ሳይት ላይ ፊት ማድረግ ይችላል ማለት ነው። ያን ሎክ ኤንድ ኪ ሞዴል እንለዋለን። ሌላኛው ኢንዱሲድ ፊት ሞዴል ነው። ኢንዱሲድ ፊት ሞዴል የምንለው አሁን እዚህ ጋር እንደምታዩት አክቲቭ ሳይቱ እና ሳብስትሬቱ ሼፓቸው ተመሳሳይ አይደለም። አይታችሁ ከሆነ አክቲቭ ሳይቱ ላይ መሀለኛዋ ላይ ቤዙን አይታችኋል፣ ቀጥ ያለ መስመር ነው። ሳብስትሬቱ ላይ ደግሞ መሀለኛው ላይ የሆነ ቅርጹን ይዩት። ሶ አሁን ይህን አክቲቭ ሳይቱ ላይ ያለውን ሼፕ
ፍላት የሆነውን ሼፕ በሳብስትሬቱ ልክ መቀየር አለበት። ሶ ያኔ ከተቀየረ በኋላ ነው ፊት የሚሆኑት ማለት ነው። ሶ ኢንዲዩስድ ፊት ሞዴል ይኖራል ማለት ነው። ኢንዛይም አጀስትስ ሼፕ ቱ ፊት ሳብስትሬት ኢንዲዩስድ ፊት ሞዴል ይኖራል ማለት ነው። አሁን እዚህ ጋር ኢንዛይም ላይ የወጡ ጥያቄዎችን ለምሳሌ ላሳያችሁ። ኢንዛይምስ ካታላይዝ ሪአክሽን ባይ ዳሽ ቢል አሁን ኢንዛይሞች የሆነ ሪአክሽን ያፋጥናሉ። እንዴት? መልሱ እዚህ ላይ ሊሆን የሚችለው ሲ ነው። ዲክሪዚንግ ዘ አማውንት ኦፍ አክቲቬሽን ኤነርጂ ኒድድ ቱ ድራይቭ ዘ ሪአክሽን የሆነ ሪአክሽን ድራይቭ ለማድረግ ኦር ስታርታፕ ለማድረግ የሚያስፈልገውን አክቲቬሽን ኤነርጂ ዲክሪዝ ያደርጋሉ ኦር ሚኒማይዝ በማድረግ ነው ሪአክሽኑን ስፒድ አፕ የሚያደርጉት ማለት ነው። ሁለተኛ ጥያቄ which of the following mode of enzyme action states that the substrate is complementary to the active site in order for chemical reaction to take place? ቅድም ብያቸዋለሁ ኮምፕሊሜንተሪ ነው ፊት ያደርጋል ማለት ነው። ሼፑን አጀስት ማድረግ ምናምን አይጠበቅበትም። ጀስት ሲኒውና እንቁላሉ ፊት እንዳደረጉት ማለት ነው። ይሄ ምን እንለዋለን? ሎክ ኤንድ ኪ ሞዴል እንለዋለን ማለት ነው። ስለ ኢንዛይም ይሄን ካልን አሁን ወደ ሴል ባዮሎጂ እንመጣለን። ጀስት ይሄ ሃይላይት ነው። ቪዲዮ በዲቴል እንዲሰራ የምትፈልጉ ካላችሁ ኮሜንት ላይ ያሳውቁልኝ፣ እሰራላችኋለሁ ማለት ነው። ሌላኛው ማየት ያለባችሁ ስለ ሴል ባዮሎጂ ነው። በቃ ጀነራሊ ሴሎች ምንድናቸው፣ ሴል ውስጥ ምን አይነት ኦርጋኔል አለ እና ፋንክሽናቸው ምንድነው የሚለው ማየት ነው። ሴልስ አር ዘ ቤዚክ ዩኒት ኦፍ ላይፍ። ሶ አንድ ላይፍ የሚሰራው ከሴል ነው ማለት ነው። ሴል ከሌለ ላይፍ የለም ማለት ነው። አሁን ዘ ሴል ቲዮሪ ሮበርት ሁክ እንዳለው ማለት ነው ኦል ሊቪንግ ቲንግስ አር ሜድ ኦፍ ሴልስ። ሁሉም ህይወት ያላቸው ነገሮች ከሴል ነው የሚሰሩት። እውነት ነው አይደል? ሌላኛው ደግሞ ሴልስ አራይዝ ፍሮም ፕሪ ኤግዚስቲንግ ሴል። አሁን ከስጋ ውስጥ ዝንብ ይወጣል ቢባል ማን ያምናል? ኢትዝ የማይሆን ነገር ነው አይደል? ከስጋ ውስጥ ዝንብ እንዲወጣ ያደረገው ምንድነው? ዝንቧ መታ ስጋው ላይ ስታርፍ እንቁላል ጥላ ትሄዳለች። ሶ ያ እንቁላል ማቹር ሲያደርግ ሲፈለፈል ዝንብ ይሆናል እንጂ ዝም ብሎ ስጋው ዝንብ ሊሆን አይችልም። ምን ለማለት ነው እዚህ ጋር ፕሪ ኤግዚስቲንግ ሴል ማለት የሆነ ኢነሪት አርገ ነው በቃ እንትን ሌላ ሴል ሊፈጠር የሚችለው ማለት ነው። የሰው ልጅም ከሆነ ያን ሴል የሚያገኘው ከሰው ልጅ ነው። እንስሳትም ከሆኑ ከእንስሳ ነው ሴላቸውን የሚያገኙት ማለት ነው። ከነበረው ይወስዱታል እንጂ ከሆነ ህይወት ከሌለው ነገር ላይ ዝም ብሎ ራይዝ አያደርጉም ማለት ነው። ሌላኛው ዘ ሴል ኢዝ ፋንክሽናል ዩኒት ኦፍ ላይፍ። ለአንድ ሰው ህይወት ፋንክሽናል ዩኒት ኦፍ ላይፍ ነው ሴል ማለት ነው። ኢት ኢዝ ፋንክሽናል ኤንድ ስትራክቸራል ዩኒት ኦፍ ላይፍ። ኦኬ ይሄን ካል ኢምፖርታንስ ኦፍ ሴል አለ። ሴል ለምን ይጠቅማል? እዚህ ጋር ይሄ ፒክቸር ላይ እንደምታዩት ብዙ ነገሮች አሉ። ይሄ አንድ ሴል ነው፣ ግን በዚህ ሴል ውስጥ ብዙ ነገሮች አሉ፣ ብዙ ኦርጋኔሎች አሉ። አሁን ማይቶኮንድሪያ ማየት ትችላላችሁ፣ ላይዞሶም ማየት ትችላላችሁ፣ ኒውክለስ፣ ሴል ሜምብሬን፣ ፔሮክሲሶምስ የሚባሉ የተለያዩ ኦርጋኔሎች አሉ። እያንዳንዳቸው የራሳቸው ፋንክሽን አላቸው። እንዳጠቃላይ ግን ይሄ ሴል ለሜታቦሊዝም ይጠቅማል፣ አስ ኢነርጂ ፕሮዳክሽን ማለት ነው። ለሪፕሮዳክሽን ይጠቅማል። ኦቨርኦል ፋንክሽኒንግ ኦፍ ኦል ሊቪንግ ኦርጋኒዝም። ኦኬ ይሄን ካል ታይፕስ ኦፍ ሴል አለ። ሁለት አይነት ሴል አለ ቤዝድ ኦን ዋት ኒኩላር ሜምብሬን ፕሮካሪዮቲክ ሴል ኤንድ ዩካሪዮቲክ ሴል። ፕሮካሪዮቲክ ማለት ትሩ ኒኩለስ የሌላቸው ማለት ነው። ሲምፕል ስትራክቸር ነው፣ ኖ ኒኩለስ። ኒኩለሳቸው ትሩ አይደለም ኦር ኒኩላር ሜምብሬን የለውም። አሁን ለምሳሌ እንደ ባክቴሪያ እና አርኬ የመሳሰሉት ፕሮካሪዮቲክ ሴሎች ናቸው። ዩካሪዮቲክ ሴል ማለት ደግሞ ኮምፕሌክስ ስትራክቸር ነው፣ ኮንቴንስ ኒኩለስ አለው ማለት ነው። ኒኩለሱ ኒኩላር ማለትም አሁን ክሮሞዞም አለ አይደል? ክሮሞዞሙ በኒኩላር ሜምብሬን ኢንክሎዝድ ሲሆን ጀስት ኒኩለስ እንለዋለን። ሶ ያ ኒኩለስ ያላቸው ዩካሪዮቲክ እንላቸዋለን ማለት ነው። አሁን ለምሳሌ አኒማል ኤንድ ፕላንት ሴል ዩካሪዮቲክ ሴል ነው። ሶ ታይፕስ ኦፍ ሴል ቤዝድ ኦን ኒኩላር ሜምብሬን ፕሮካሪዮቲክ እና ዩካሪዮቲክ ብለን እንከፋፍላቸዋለን ማለት ነው። ሌላኛው ኪ ኦርጋኔል ኤንድ ዜር ፋንክሽን ነው። አሁን እዚህ ጋር ለምሳሌ ያክል ነው የተጠቀሱት። አሁን ሴል ሜምብሬንም ማየት እንችላለን። ሴል ሜምብሬን ሴሌክቲቭሊ ፐርሜብል ነው፣ ኮንትሮልስ ሙቭመንት ኦፍ ሳብስታንስ። ሶ ሴሌክቲቭሊ ፐርሜብል ሳብስታንሶችን መርጦ ነው የሚያስገባው፣ ሁሉንም አያስገባም። እና ደግሞ ሙቭመንት ኦፍ ሳብስታንስን
ኮንትሮል የሚያደርግ ማለት ነው። ሴል ሜምብሬን እንለዋለን። ሶ አሁን ጥያቄ ላይ ይወጣል ብላችሁ የምታስቡት ሴል ሜምብሬን ሴሌክቲቭሊ ፐርሜብል ነው አይደለም የሚለውን ሳይሆን ሴሌክቲቭ ፐርሜቢሊቲ አሁን ሜምብሬን ፋንክሽን ላይ አሉ አይደል? ዲፊዥን አይነቶች ፋሲሊቲድ ዲፊዥን፣ ሲምፕል ዲፊዥን፣ ኦስሞሲስ፣ አክቲቭ ትራንስፖርት የመሳሰሉ እነሱን ነው ማየት ያለባችሁ። እዚህ ጋር ሃይላይት ነው እኔ እየሰጠው ያለሁት። ሶ እናንተ በዚህ ሃይላይት ተነስታችሁ እንዲቴል ለማንበብ ሞክሩ ማለት ነው። ሌላኛው ኦርጋኒል ሳይቶፕላዝም ነው። ሶ ፍሉድ ኮንቴንት ኦፍ ዘ ሴል ነው አይደል? ሳይቶፕላዝም የምንለው ማለት ነው። ሌላኛው ኒኩለስ ነው። ኒኩለስ ደግሞ ዲኤንኤ ስቶሬጅ ነው። ዲኤንኤ ስቶሬ የሚደረግበት ሳይት ኒኩለስ እንለዋለን። ኦር ሌላ ስሙ ኮንትሮል ሴንተር ኦፍ ዘ ሴል እንለዋለን። ሶ ዊች ኮንትሮልስ ሴል አክቲቪቲ አሁን ብሬናችን ነው አይደል የኛን ሰውነት ሙሉ ፋንክሽን ኮንትሮል የሚያደርገው ጀነራል ማለት ነው። ሴሎችም የራሳቸው ኮንትሮል የሚያደርጋቸው ኦርጋኔል አለ። ይሄ ኦርጋኔል ኒኩለስ ነው ማለት ነው። ሌላኛው ደግሞ ማይቶኮንድሪያ ነው። ማይቶኮንድሪያ ኤቲፒ ፕሮዳክሽን ነው። ምናልባት ኢነርጂ ትራንስፎርሜሽን ላይ ልታውቁት ትችላላችሁ። ሃው ኤቲፒ ጀነሬትድ ብለን ስንማር የምታስታውሱ ካላችሁ ማለት ነው። ማይቶኮንድሪያ ነው አይደል የሚጠቅመው። ሶ ኤቲፒ ፕሮዳክሽን ላይ ማይቶኮንድሪያ ይጠቅማል። ከዚህ አንጻር ነው አሁን እዚህ ጋር ሌላም ስም ያለው ማለት ነው። ፓወር ሃውስ ኦፍ ዘ ሴል የሚል ስያሜ ያለው ማይቶኮንድሪያ። ሌላኛው ራይቦዞም ነው። ራይቦዞም ፍሪሊ አስዌላስ ኮምፕሌክስ ፎርም ሊገኝ ይችላል። ፍሪሊ ጀስት ሳይቶፕላዝም ውስጥ እናገኘዋለን ሰስፔንድ ነው ማለት ነው። ራፍ ኢንዶፕላዝሚክ ራቲኩለም ላይ ደግሞ ኮምፕሌክስ ሰርቶ ልናገኘው እንችላለን ራይቦዞምን ማለት ነው። ዋናው የራይቦዞም ፋንክሽን ምንድነው? ፕሮቲን ሲንቴሲስ ነው። ስለዚህ ኦርጋኔሎች በጥቂት ይህንን ይመስላሉ። ከዚህ ብዙ ኦርጋኔሎች አሉ። እነ ጎልጂ አፓራተስ፣ እነ ፔሮክሲሶም፣ ላይሶሶም የመሳሰሉ አሉ። ሌላም ኦኬ። ሴል ትራንስፖርት ሜካኒዝም አሁን ቅድም ብያቸዋለሁ። ሴል ሜምብሬን ላይ ማየት ያለባችሁ ፓሲቭ ትራንስፖርት እና አክቲቭ ትራንስፖርት ይባላሉ። ሴል ትራንስፖርት ሜካኒዝም ፓሲቭ ትራንስፖርት የምንላቸው ኢነርጂ ኤክስፔንዲቸር የማይፈልጉ ዝም ብለው በኮንሰንትሬሽን ግሬዲየንት ሙቭ የሚያደርጉ ማለት ነው። ኤነርጂ አይፈልጉም። አሁን ለምሳሌ ዲፊዥን 2 እና 3 አይነት ዲፊዥን አለ አይደል? ሲምፕል ዲፊዥን፣ ፋሲሊቴትድ ዲፊዥን የመሳሰሉ። ኦስሞሲስ አለ። ዋተር ሙቭመንት ፍሮም ሃይ ዋተር ኮንቴንት ቱ ሎወር ዋተር ኮንቴንት። አሁን አይዞቶኒክ፣ ሃይፐርቶኒክ፣ ሃይፖቶኒክ የሚባሉ አሉ አይደል? ኦስሞሲስ ላይ የምናውቃቸው እነሱ ማየት ነው ያለባችሁ። ሌላኛው አክቲቭ ትራንስፖርት ነው። አክቲቭ ትራንስፖርት ሪኳየርስ ኤነርጂ። አሁን ኢንዶሳይቶሲስ፣ ሶዲየም ፖታሺየም ፓምፕ የመሳሰሉ አክቲቭ ትራንስፖርት ናቸው። ኤነርጂ ይፈልጋሉ ማለት ነው። አሁን እዚህ ጋር ጥያቄ ማየት እንችላለን። the outermost boundary of a living cell which encloses the cytoplasmic fluid and serves as mechanical barrier. cytoplasmic fluid or ሳይቶፕላዝምን ኢንክሎዝ የሚያደርገው ማን ነው? ሴል ሜምብሬን ነው ማለት ነው። እዚህ ጋር አይታችሁ ከሆነ ኒኩለር ሜምብሬን አለ፣ ማይቶኮንድሪያል ሜምብሬን አለ ሲ ላይ። ሶ እኚህም ሴል ውስጥ ብዙ አይነት ሜምብሬን ነው ያለው። ኒኩለር ሜምብሬን አለ፣ ኒኩለሱን ኢንክሎዝ የሚያደርግ። ማይቶኮንድሪያል ሜምብሬን አለ፣ ማይቶኮንድሪያን ኢንክሎዝ የሚያደርግ ማለት ነው። እዚህ ጋር ግን ሳይቶፕላዝሚክ ፍሉዱን ኢንክሎዝ የሚያደርገው ማን ነው? ሴል ሜምብሬን ነው ማለት ነው። which of the following is correct about facilitated diffusion? አሁን ስለ ፋሲሊቴትድ ዲፊዥን የትኛው ነው ትክክል የሆነው? it requires energy ይፈልጋል። ይሄ ልክ አይደለም። molecules move against the concentration gradient against አይደለም። and it requires a transporter ይፈልጋል፣ ፕሮቲኖች ይፈልጋል። ዲ ላይ it is a type of active transport አይደለም። facilitated diffusion it is a type of passive diffusion ነው አይደል? ሶ መልሱ ምንድነው? ትራንስፖርት ይፈልጋል የሚለው ሲ ላይ ያለው ይሆናል ማለት ነው። ሌላኛው ማየት ያለባችሁ ነገር ስለ ሴሉላር ሪስፓይሬሽን ነው። ሶ ሴሉላር ሪስፓይሬሽን ማለት it is a process of converting glucose into ATP ማለት ነው። it is about all generating energy ኤነርጂን ጀነሬት የምናደርግበት ወይ ሴሎች የሚያደርጉበት ወይ ምን ባል ሴሉላር ሪስፓይሬሽን እንለዋለን። ከግሉኮስ ብቻ አይደለም፣ ከፋቲ አሲድም ሊሆን ይችላል፣ ከፕሮቲን ሊሆን ይችላል፣ ከሊፒድ ሊሆን ይችላል። ኤነርጂ ኦር ኤቲፒ ጀነሬት ያደርጋሉ ማለት ነው። ሶ ስለ ሴል ሪስፓይሬሽን ስናይ አራት ስቴፖችን እናያለን። አራት ሪስፓይሬሽን ስቴፖችን እናያለን። የመጀመሪያው ግላይኮላይሲስ ነው። ግላይኮላይሲስ ግሉኮስን ወደ ፓይሩቬት የምንቀይርበት ማለት ነው።
ሁለተኛው ደግሞ ሊንክ ሪያክሽን ይባላል። ሊንክ ሪያክሽን አስታይል ኮኤን ፎርም የምናደርግበት ማለት ነው። ፓይሩቬትን በፓይሩቬት ዲሃይድሮጂኔስ በሚባል ኢንዛይም አማካኝነት አሴታይል ኮኤን ጀነሬት የሚያደርጉበት ወይ ማለት ነው። ሌላኛው አስታይል ኮኤን ደግሞ ምን ያደርጋሉ መሰላችሁ? አስታይል ኮኤን ተጠቅመው ናዴች እና ፋዴች አስዌላስ ኤቲፒ ጀነሬት እንዲሆን የሚያደርግ ሳይክል አለ። ክሬብ ሳይክል ይባላል። ክሬብ ሳይክል ሁለት ነው ሶስት ስም ነው ያለው። ክሬብ ሳይክል እንለዋለን፣ ኦር ሲትሪክ አሲድ ሳይክል እንለዋለን፣ ኦር ትራይካርቦዛይሊክ አሲድ ሳይክል እንለዋለን ማለት ነው። ሶስት ስም ነው ያለው። ከዛ ክሬብ ሳይክል ላይ ከገባ በኋላ ናዴች እና ፋዴች ከተመረቱ በኋላ ፋዴች እና ናዴች የያዙትን ፕሮቶን ኦር ሃይድሮጂን አየን ሪሊዝ ያደርጋሉ ወደ ኢነር ማይቶኮንድሪያል መንበረም ማለት ነው። ከዛ ኢነር ማይቶኮንድሪያል መንበረም ውስጥ ከገባ በኋላ በኤቲፒ ሲንተስ በሚባል ኢንዛይም አማካኝነት ኤቲፒ ፕሮዲውስ እንዲደረግ ያደርጋል። ይሄ ኤሌክትሮን ትራንስፖርት እና ኬሞ ኦስሞሲስ የሚባል ሪያክሽን አለ። ይሄን ይመስላል ማለት ነው ሴሉላር ሪስፓይሬሽን ላይ። አሁን በዋናነት ማየት ያለባችሁ እዚህ ቦታ ላይ ምን እንደሚሰራ ማየት ያለባችሁ። አስዌላስ ደግሞ ስንት ኤቲፒ እዚህ ላይ እንጠቀማለን፣ ስንት ኤቲፒ ደግሞ ፎርም ይሆናል ኦር ፕሮዲውስ ይሆናል የሚለውን ታያላችሁ። አሁን ግላይኮላይሲስ ላይ 2 ኤቲፒ እንጠቀማለን፣ 4 ኤቲፒ ጀነሬት ይደረጋል ማለት ነው። ስለዚህ ኔት ኤቲፒ የሚሆነው 2 ኤቲፒ ነው። አስታይል ኮኤ ሪያክሽን አስታይል ኮኤ ሲንተሲስ ላይ ኦር ሊንክ ሪያክሽን ላይ ደግሞ ምንም አይነት ኤቲፒ ፎርም አያደርግም። ናዴች እና ካርበን ዳይኦክሳይድ የመሳሰሉት ይሰራሉ ማለት ነው። ክሬብ ሳይክል ላይ ዋናው ኤቲፒ ጀነሬትድ የሚሆነው ኢን ዘ ፎርም ኦፍ ኔዴሽን ነው ኤነርጂ ፎርም የሚሆነው ማለት ነው። እና ክሬብ ሳይክል ላይ 2 ኤቲፒ ብቻ ነው ፎርም የሚደረገው ሱሲናይል ኮኤ ወደ ሱሲኔት በሚቀየርበት ሰዓት ማለት ነው። ከዛ ዋናው ኤነርጂ ፎርም የሚሆንበት ኤሌክትሮን ትራንስፖርት ቼን ላይ ማለት ነው ኦር ኬሞስሞሲስ ያለበት ቦታ ላይ ወደ 32 የሚጠጋ ኤቲፒ ይመረታል ማለት ነው። በኤቲፒ ሲንቴስ ኢንዛይም አማካኝነት ማለት ነው። አሁን እዚህ ጋር ይሄን ኢኩዌሽን ማየት ትችላላችሁ። እዚህ ጋር ግሉኮስ አለ። ግሉኮስ በርን ሲሆን ኦር ኮምባስሽን ሪያክሽን ሲያካሄድ ካርበን ዳይኦክሳይድ ይመረታል፣ ወተር ይመረታል፣ አስዌላስ ኤነርጂ ይመረታል ማለት ነው። ኤቲፒ ይመረታል። ኦኬ ቅድም ያልኳችሁ በአጠቃላይ እዚህ ጋር አለላችሁ። አሁን ሴሉላር ሪስፓይሬሽን ሲኩዌንሱ ማለት ነው ግላይኮላይሲስ፣ ፓይሩቬት ኦክሲዴሽን ኦር ሊንክ ሪያክሽን፣ ክሬብ ሳይክል፣ ፎርዝ ዋን ኤሌክትሮን ትራንስፖርት ቼን። እያንዳንዱ ላይ ምን እንደሚፈጠር እዚህ ጋር በግልጽ አለ። ግላይኮላይሲስ ላይ ዋናው ፓይሩቬት ፎርም ማድረግ ነው። ግሉኮስ ወደ 2 ፓይሩቬት ይቀየራል። ከዛ 2 ፓይሩቬት እና 2 ኤቲፒ ይፈጠራል ማለት ነው። 2 ናይዲች ይፈጠራል። 2 ኤቲፒ ማለት ኔት ማለት ነው። ኔት ነው። ቶታሊ 4 ኤቲፒ ነው ፎርም የሚሆነው። 2 አክቲቬሽን ላይ እንጠቀማቸዋለን። አንደኛው እና ሶስተኛው ሪያክሽን ላይ ማለት ነው። ግሉኮስን ወደ ግሉኮስ ፎስፌት ለመቀየር እና ሶስተኛው ሪያክሽን ላይ ደግሞ ፍሩክቶስ 6 ፎስፌትን ወደ ፍሩክቶስ 1,6 ቢስ ፎስፌት የሚቀይር በፎስፎ ፍሩክቶካይነስ 1 በሚባል ኢንዛይም የምንቀይርበት ቦታ ላይ አንድ ኤቲፒ አስ ሶርስ ኦፍ ኢነርጂ እንጠቀማለን። ፎስፎሪሌሽን ማለት ነው። እና 4 ኤቲፒ ፎርም ይሆናል። 4 ሲቀነስ 2 ይሆናል ማለት ነው። ሁለተኛው ላይ ፓይሩቬት ኦክሲዴሽን ላይ ፓይሩቬት ኦክሲዴሽን ማይቶኮንድሪያ ነው። ግላይኮላይሲስ ብቻ ነው ሳይቶፕላዝም ውስጥ ሪያክሽኑ የሚከናወነው ማለት ነው። እኚህ ሶስቱ ፓይሩቬት ኦክሲዴሽን፣ ክሬብ ሳይክል እና ኤሌክትሮን ትራንስፖርት ቼን ሁሉም ማይቶኮንድሪያ ውስጥ ነው ሪያክሽኖቹ የሚካሄዱት ማለት ነው። እና ፓይሩቬት ኦክሲዴሽን ላይ 2ቱ ፓይሩቬት ማይቶኮንድሪያ ውስጥ ከገቡ በኋላ ወደ አሲታይል ኮኤ ይቀየራሉ። 2 አሴታይል ኮኤ ማለት ነው። ከዛ 2 ናዴች፣ ከዛ ካርበን ዳይኦክሳይድ ሪሊዝ ይደረጋል ማለት ነው። ሶስተኛው ክሬብ ሳይክል፣ ይሄ ማይቶኮንድሪያ ነው። ክሬብ ሳይክል ላይ እኛ አሲታይል ኮኤዎች ይገባሉ። አንድ አሲታይል ኮኤ ከገባ በኋላ የተቀረው ሌላ አሲታይል ኮኤ ይገባል። አንድ አሲታይል ኮኤ ሲገባ ደግሞ 12 ኤቲፒ ነው የሚመረተው። 12 ኤቲፒ ሊመረት ይችላል። ጥያቄ መሆን አለበት። 12 ኤቲፒ የሚመረተው አንድ አሲታይል ኮኤ ሲገባ 12 ኤቲፒ እንዴት መሰላችሁ?
የምታስታውሱ ከሆነ ስንት ናዴች ነው የሚመረተው በአንድ ክረብ ሳይክል? 3 ናዴች ይመረታል። ከዛ አንድ ፋድ ኤች ይመረታል ማለት ነው። አንድ ናዴች ስንት ኤቲፒ ነው የሚሰጠው? አንድ ናዴች 3 ኤቲፒ ይሰጣል አይደል? 3 ናዴች አለን ማለት ደግሞ 9 ኤቲፒ እናገኛለን። 9 ብላችሁ ያዙት። አንድ ፋዴች ደግሞ ስንት ኤቲፒ ይሰጣል? 2 ኤቲፒ ይሰጣል። ስለዚህ 2 ኤቲፒ አለን፣ 9 ኤቲፒ አለ፣ 11 ኤቲፒ ሆነ። 12 ነው ብያቸዋለሁ። አንዷ የት ነች? አንዷ ደግሞ ከሰብስትሬት ሌቭል ፎስፎሪሌሽን ትመጣለች ማለት ነው። ሱሲናይል ኮኤ አለ። ሱሲናይል ኮኤ ወደ ሱሲኔት በሚቀየርበት ጊዜ አንድ ኤቲፒ ፎርም ይሆናል። አጠቃላይ 12 ኤቲፒ ይሆናል ማለት ነው። ይሄ ከናዴቹ የምናገኘው ነው ማለት ነው። ይሄ ናዴች ይሄን ኤቲፒ የሚሰጠው በኬሞስሞሲስ ጊዜ ነው ማለት ነው። ኦር ኤሌክትሮን ትራንስፖርት ቼን ላይ ሲገባ ነው እንጂ ክሬብ ሳይክል ላይ ኤነርጂው አስ ፎርም ኦፍ ናዴች ነው የሚቀመጠው ማለት ነው። ኤቲፒ ኖርማሊ ዳይሬክትሊ ፎርም አያደርግም፣ በናዴች ውስጥ አለ ማለት ነው። ኤቲፒው ግን ወደ ኢነር ማይቶኮንድሪያ ውስጥ ከገባ በኋላ ያ ፕሮቶን ኦር ሃይድሮጅን ፍሮም ናዴች በኬሞስሞሲስ አማካኝነት ኤቲፒ ይሰራል ማለት ነው። ኤሌክትሮን ትራንስፖርት ላይ ናዴች እና ፋዴች አሉ። ከዛ 34 ኤቲፒ አፕሮክሲሜትሊ ይሰራል እና ወተር ፎርም ይደረጋል ማለት ነው። እዚህ ጋር አሁን ወተር ፎርም የሚደረግበት ምክንያት ምንድነው? ፋይናል ኤሌክትሮን አክሴፕተር ማን ነው? ኦክሲጅን ነው አይደል? ስለዚህ ሃይድሮጅን ሪሊዝ የሆነችው ሃይድሮጅን በኤቲፒ ሲንቴስ ማሽኗ ስታልፍ ፋይናል ኤሌክትሮን አክሴፕተሯ ማነች? ኦክሲጅን ነች። ከዛ ሃይድሮጅን ጋር ሪአክት አድርጋ ወተር ትሰራለች ማለት ነው። አሁን እዚህ ጋር ቶታል ኤቲፒ 36 እና 38 ኤቲፒ ፐር ግሉኮስ ይሆናል ማለት ነው። 36 እና 38 የሚሆንበት የራሱ የሆነ ምክንያት አለው። ስለሱ ሰርች አድርጋችሁ ማየት ትችላላችሁ። ወይስም ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ኦኬ አንድ ጥያቄ ነኝ። one of the following is not correct about glycolysis. Glycolysis it generates ATP by substrate level phosphorylation. ይሄ ትክክል ነው። ሁለተኛው it occurs in the cytosol. ይሄም ትክክል ነው። ሳይቶፕላዝም ውስጥ ነው የሚፈጠረው። ሶስተኛው it is an aerobic process. it is an aerobic process. ኦክሲጅን አይፈልግም ይላል። ይሄም ትክክል ነው። ኤሮቢክም ነው አናኤሮቢክ ነው። ሁለቱንም ነው ግላይኮላይሲስ ማለት ነው። እሺ ዲ ላይ ምን ይላል? it doesn't occur in the presence of oxygen. ኦክሲጅን ካለ or in the presence of oxygen ኦክሲጅን ባለበት ጊዜ ኦከር የማያደርግ ሪአክሽን ነው ይላል ግላይኮላይሲስ። ይሄ የማይሆን ነገር ነው። ግላይኮላይሲስ ሳይቶፕላዝም ውስጥ ነው ብለናል። ኤቲፒን ፕሮዲዩስ ለማድረግ ኤሮቢክ የሚሆን አናኤሮቢክም it doesn't matter. it produce ATP by substrate level phosphorylation ማለት ነው። ግን ማይቶኮንድሪያ ውስጥ ያሉት they are dependent on oxygen ማለት ነው። without oxygen they don't produce ATP ማለት ነው። ኦኬ ጋይስ ስለተከታተላችሁኝ አመሰግናለሁ። ይህን ቻናል ፎሎ እያደረጋችሁ ማለትም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ፣ ቪዲዮ ከተመቻችሁ የላይክ ምልክቷን መንካት እንዳትረሱ። በቀጣይ እንዲቴል እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። አመሰግናለሁ።